ፋዙ ዳው እንግዲህ እዚህ ከታሰል ነው ቀስቷል ልጆት ለጅላሳችን እንዲገጩን ነበር ሙዶት እኮ ያው እኛ ሰፈር ሼቦች ወደ ይፋር ያለባቸውና ያው መምጣት አልቻሉም። ለዛ ነው እኛ የተከሰተ ጌጤ እኔ የምለው ግን ይሄ ነገር ሰብታይትል የለውም። እኔ ምንም እየገባኛል ስለልጁ ጸባይ ወንድነቱ ምንም ጠይቃለሁ ግን እኔ የሚረዱኝም አይመስለኝም። ዝም ብዬ ልጠይቃቸው እስኪ እንዴት ነው እኔ የምለው ግን ልጃችን ችግር ውስጥ ብትገባ እንዴት ነው ሊጠብቃት የሚችል አይነት ልጅ ነው ወይ? ጸባዩ እንዴት ነው? ሊያድናት የሚችል አይነት ጀግና ወንድ ነው ወይ? ልጁን ቢባትቱት ኖሮ እኮ ጥያቄ ጠይቁንም ነበር። በቃ ልጁ ጥጥ ነው ማለት ነው። ጥጥ እስከ ተባረ ሁሉት እንደ ጭራሽ ከኛ ጀማ ውስጥ የማይሰማው እሱ ነው ማለት ነው። ማንንም የማይሰማው በቃ ሰው ራሱ አይመርጥም። ማንንም የማይሰማው መዝጊቡ ጌጤ ልጁ መስማት የተሳነው ነው መዝጊቡ። ወይኔ ጉድ የፈላ ደግሞ እሱ ችግር የለውም ቋንቋ ተምራ እንደሆነ ይግባባሉ። ዋናው ጥሎሽ ነው መንገድ ለጥሎሽ ይዘይባችሁ እስኪ እሱ ጠይቃቸው ለንገድ ያረቱት እንጂ ካች ጠይቃቸዋለሁ። እኔ ምን አደርጋለሁ ብለሽ ነው? እኔ የምለው ግን ያው ይችን የመሰለሽ ልጅ ይችን የመሰለሽ ቆንጆ ልጅ በባዶ ልትወስዱ አመጡ መሲሳረ ጥሎሽ ነገር ይዛችሁ መጣችኋላ። ምንድነው ስታይ? እኔ የምለው ፋዘር ምን ይሸኝ ነው አይባትቱም እንዴ? ጥሎሽ ምናምን እኮ ደብ የቀረፋሽን እኮ ነው። ከሰርግ በኋላ ነው የሚሳው። ከሰርጉ በኋላ ከፈለጉ ቤት ከፈለጉ ታው እንዴ በቃ እንደዛ እኮ ነው። እኔ መጀመሪያ ሳይገነ እኔ ፋዘር ባናና መስሎኝ ቺኒ ወዳል ቃንቄ በደዊ አንተ በገዛ ቤት የመተሰርበኛል ጌጤ እየሰማሽው ሙዝሎ መስመሰለው ያለኝ ለሽ እንደዚህ አይነት ትንሽ ሲጋስ ነው እናንተ ጆሮ ተበላሽ እንዴ ስታረጋል? አንቺ አትሰሚም እንዴ ባናና መስለው ያለኝ እኮ ነው። ባናና ማለት ሙዝ ማለት እኮ ነው። አንቺ አምሻል እንዴ? እሺ ተማሪዎች ዛሬ ጥያቄና መልስ ነው። ለምጠይቀው ጥያቄ በትክክል ለመለስ 10 ማርክ ቦነስ ይሰጠዋል። እና ጥያቄው ሻርክ በሌላ ስሙ ምን ተብሎ ይጠራል? ያው ቲቸር እኔ ልመልስ። እሺ ጭንቅሎ አንተ መልስ። የሻርክ ሌላ ስሙ ምንድነው? ወንዱ ሻርክ ወይስ ሴቷ ሻርክ? እስቲ ወንዱን ንገረኝ። ያው ወንዱማ ሻርክ ነው የሚባለው። እሺ ሴቷስ? ያው ሴቷማ ሻኪራ ናት። አንተ ትግል ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው እነማን? ያባትህ አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። ባንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ። ኧረ ወደ ታች ነው። ናውጣ ተበርክ ምን እኔን አጋድማቸው እንዳይሆን። ኧረ መደፋፈር ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። ኧረ እና ልውጣልን በርከት እንዴ ኧረ ምን ቦታ እንዴ እኔ መቻወኩ እንደሰባኛለች ምን እናንተ አትረዱኝ ነበር። እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድሜ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ እንትን ነው አይደለም። ምን መሰለህ አጋድሜ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱ አትመን አጋድሜ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሜ ጠይቁት ያስረዳችሁ።